ዘመናዊነት አንደኛ ሃይማኖትን ተረት ነው ብሎ የተነሳ ሰው ማደግ የሚችለው በተለይ እነ ኢማኑኤል ካንት የሚባሉ ፈላስፎች ሰው ማደግ እንዲችል ማሰብ እንዲችል የፈለገውን መጨበጥ እንዲችል ሃይማኖት ከተባለ እስር ቤት መውጣት አለበት ነው የሚሉት። እና ምስቅልቅሏ በወጣ ዓለም ውስጥ አንድ ኦርቶዶክሳዊ ሆኖ ለመኖር ትጥቅ ያስፈልገዋል። ከአስተሳሰቦች ጋር የሚዋጋ ስለሆነ እንዳይሸነፍ ድል እንዳይደረግ ማለት ነው። አንድ ክርስቲያን ውጊያው ከስጋና ከደም ጋር አይደለም። ውጊያው በዚህ ዓለም ስጋ ከለበሱ ከሚመለከታቸው ጠላቶች ናቸው ብሎ ከሚያስባቸው ጋር አይደለም። የክርስቲያን ውጊያው ረቂቅ ነው። የሚዋጋው ረቂቅ ከሆነው ጠላት ጋር ነው፣ ከውሳጣዊ ጠላት። ይሄ ዓለም የክርስትና ዓለም ነው። ይሄ ዓለም መስቀለኛ ዓለም ነው። ተመልከቱ። ክርስቲያኖች ካወቁበት ማሸነፍ የሚችሉበት ዓለም፣ ክርስቲያኖች ካላወቁ የሚወድቁበት ዓለም አደገኛ ዓለም ነው። ሰይጣን ድክመታችንን ፈልጎ ነው የሚመጣው። እንደ ኪስ ሌባ ነው ሰይጣን። አያውቀንም፣ ግን አበጥ ያለች ፍላጎታችንን አካባቢ አይቶ ነው የሚመጣው ሰይጣን። ስለዚህ አንድ ክርስቲያን ይሄን ሁሉ ጊዜ ማሰብ አለበት። እኔ ዲያብሎስ የሚባል ጠላት አለብኝ። አምላኬ ክርስቶስን የፈተነ ነው እርሱ። የፌሚኒዝም አብዮት አቀንቃኞች ናቸው። የሴቶች መብት ማለት ነው እና ፌሚኒስቶች ናቸው። ስለዚህ ምን አሉ? እኛ እኮ እግዚአብሔር እኮ ጾታ የለውም እና አንተ ብለን ለምን እንጠራዋለን? ይሄ ዓለም ወንድም ያወጣው ታቻው አንተ ብለን ለምን እንጠራዋለን? ወንዶቹ ሆን ብለው እኛን ለመጨቆን ብለው የፈጠሩት ስለሆነ እግዚአብሔርን አንተ አንለው። ኢትዮጵያ ውስጥ አሁን ጀምረዋል ሴቶቹ። ኢትዮጵያ ውስጥ ምን ጀምረዋል? ሴቶች ነፃ እንዲሆኑ ከሃይማኖት እስር ቤት መላቀቅ አለባቸው። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስሙ ይሁንልን። መልካሙ ጦርነት ክቡር አባታችን መላከ ምሕረት መምህር አባ ዜና ማርቆስ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የህዝቡ ጠባቂ መጋቢ፣ ክቡር ወንድማችን ሊቀ መዘምራን ቀሲስ ምንዳይ ብርሃኑ፣ ክቡራን የምትሆኑ የዚሁ ታላቅ ቤተ መቅደስ ሊቃውንት መምህራን ሁላችሁ በየደረጃችሁ የነገይቱ ቤተ ክርስቲያን ተስፋ የምትሆኑ የሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ቸርነትና መግቦት ሽታችሁ በዚህ ቤተ መቅደስ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን ምእመናንና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ የሚሆነው መልካሙ ጦርነት የሚል ይሆናል። በዚህ ርዕስ ክርስቲያኖች በዚህ ዘመን ስለሚጠብቀን ተጋድሎ ባጭሩ ለማሳየት እንሞክራለን። እንደሚታወቀው ጦርነት የሚባለው ቃል ብዙዎቻችን የምንረዳው በአሉታዊ ጎኑ ነው። ይሄ የስጋ ጦርነት አገር ያፈርሳል፣ ደም ያፋሰሳል፣ የሰው ሕይወት ያጠፋል፣ ሕፃናትን ወላጅ አልባ አድርጎ ያስቀራል፣ ትውልድ ከቀየው እንዲሰደድ ያደርጋል። የስጋ ጦርነት መልኩ ይሄ ነው። የስጋን ጦርነት እግዚአብሔር አልደገፈውም፣ መጽሐፍ ቅዱስ አይደግፈውም። የሃይማኖታችን ትውፊትና ስርዓትም ይሄንን አያስተናግደው። ስለዚህ ስጋዊ ጦርነት ስናስብ
ስጋዊ ጦርነት መልካም አይደለም ባጭሩ። እኛ ዛሬ የምናየው ግን ስለ መልካሙ ጦርነት ነው። ይሄ መልካም ጦርነት ምንድነው የሚለውን ነው የምንመለከተው። በዚህ ትምህርት ውስጥ አንድ 3 አንኳር ጉዳዮች እናያለን። አንደኛው እኛ ክርስቲያኖች የምንኖረው የዕለት ተዕለት ሕይወት የትግል ሕይወት እንደሆነ እናይበታለን። በሁለተኛ ደረጃ ይሄ ጦርነቱ ከማን ጋር እንደሆነ እናያለን። በቀጣይ ጦርነቱን መልካም የሚያሰኘው ምን እንደሆነ እንመለከታለን። በመጨረሻ ደግሞ ለጦርነቱ የሚያስፈልገን ትጥቅ ምንድነው? እነዚህ ነገሮች ነው ባጭሩ የምንመለከተው። አሁን እንደምታውቁት በጣም ብዙዎቻችሁ ከፊት የምመለከታችሁ በወንድም በሴትም በኩል በጣም ብዙዎቻችሁ ወጣቶች ናችሁ። ዓለማችን የወጣቶች ቁጥር ቀላል አይደለም። ከ70% በላይ በዳታ የሚሸፍነው ወጣቱ ነው፣ ከዓለም ሕዝብ ማለት ነው። በቤተ ክርስቲያናችንም የወጣቱ ቁጥር ቀላል ቁጥር አይደለም። ከአረጋውያኑም ከሕፃናቱም የሚበልጠው ቁጥር ይሄ ወጣቱ ነው። ከዚህ አንጻር ይሄ ዘመን ነጮቹ በአጭር ቃል ድህረ ዘመናዊነት ብለውታል። በእኛ አማርኛ ቋንቋ ፖስት ሞደርኒዝም ማለት ነው። እና ይሄ ዘመን ከዘመናዊነት ተሻግሯል፣ ዘመናዊነትን አልፏል። ድህረ ዘመን ማለት ራሱ ዘመናዊነትን አስረጅቶ ይሄ ዘመናዊነት የሚባለው 16ኛው መቶ ክፍለ ዘመን ጀምሮ የተነሳ አብዮት ነው። ይሄ አብዮት የሰው ልጆች ከዚህ ከእርሻ ወደ ኢንዱስትሪ አብዮት ሲሻገሩ አብሮ የመጣ እሳቤ ነው። ዘመናዊነት ቴክኖሎጂን ተከትሎ ሲመጣ ግን የሰው ልጆችንም አእምሮ እየናደ ነው የመጣው። ቴክኖሎጂን በአዎንታዊ መልኩን ብንመለከተው ይጠቅማል፣ ግን በጣም ብዙ አሉታዊ መንገዱ ግን የበዛ የተጠራቀመ ነው በጣም። ስለዚህ ዘመናዊነት አንደኛ ሃይማኖትን ተረት ተረት ነው ብሎ የተነሳ ነው። ሰው ማደግ የሚችለው በተለይ እነ ኢማኑኤል ካንት የሚባሉ ፈላስፎች ሰው ማደግ እንዲችል ማሰብ እንዲችል የፈለገውን መጨበጥ እንዲችል ሃይማኖት ከተባለ እስር ቤት መውጣት አለበት ነው የሚሉት። ተመልከቱ። እና እውነት እንዳለ ያምናሉ። እውነት ግን በይገባኛል ክርስትና ሊያነሳው አይገባም፣ እውነት ሌላ ነው ብለው ያስቡ ነበረ። እውነትን እየፈለጉ ደከሙና ወደ 500 ምናምን ዓመት ተሻገሩ። እውነት የሚባለው ሊጨብጡት ሊያገኙት አልቻሉ። ስለዚህ ድህረ ዘመናዊነት እነሱን ተካ። አሁን ድህረ ዘመናዊነት ምን አለ? አይ እውነት የሚባል ነገር የለም፣ እውነትን የሚፈጥረው ሰው ራሱ ነው። ስለዚህ አሁን እኛ የምንሰራው እውነት አለ እና እውነትን እንፈልጋለን ሳይሆን እውነትን ለመፍጠር እንሰራለን ነው የሚለው። እና ስለዚህ በጾታ ጉዳይ ላይ ብትመለከቱ፣ በምን ጉዳይ ላይ ብትመለከቱ፣ በዚህ በሰዶማዊነት ጉዳይ ላይ ብትመለከቱ በጣም ከባድ ደረጃ ዓለም ደርሳለች ማለት በጣም። እና ምስቅልቅሏ በወጣ ዓለም ውስጥ አንድ ኦርቶዶክሳዊ ሆኖ ለመኖር ትጥቅ ያስፈልገዋል። ከአስተሳሰቦች ጋር የሚዋጋ ስለሆነ እንዳይሸነፍ ድል እንዳይደረግ ማለት ነው። ስለዚህ ይሄ ጦርነት መልካም ጦርነት ነው። ቅዱስ ጳውሎስ ልጁ ጢሞቴዎስን ሲመክረው በአንደኛ ጢሞቴዎስ መልእክቱ በምዕራፍ 6 ቁጥር 12 ላይ ምን አለ? አንተ ግን መልካሙን የእምነት ገድል ተጋደል ይላል። እምነት ገድል የሚፈልግ ነው። እምነት ተጋድሎ የሚፈልግ ነው። እምነት ጦርነት የሚፈልግ ነው። ውጊያ አለው። ስለዚህ ይሄ ጦርነት መልካም ጦርነት ይባላል። ለዚህ የተዘጋጀ ማንነት አለን ወይ የሚለውን በኋላ ነው እያንዳንዳችን የምንመለከተው። ስለዚህ የዚህ ጦርነት መልካምነት መንፈሳዊ እንጂ ስጋዊ አይደለም። እንደሚታወቀው እኛ መንፈሳውያን ነን። የጀመርነው መንፈሳዊ ዓለም ነው። ይሄ የምትመለከቱት ይሄ ሰዓታችን መንፈሳዊ ሰዓት ነው። እናንተም በጉባኤያችሁ ዕለተ ምሪያ ያላችሁት የመዳን ሰዓት፣ የተወደደ ሰዓት፣ በጎ ሰዓት፣ የተመረጠ ሰዓት ምናምን ያላችሁት ይሄ ሰዓት ከዓለም የምንለይበት ልዩ ሰዓት ስለሆነ ነው። እና ይሄ ልንለያት የምንፈልገው ዓለም ሁልጊዜ ማደግ እንዳንችል የተለያዩ እንቅፋቶችን በፊታችን ታመጣለች። ስለዚህ የምንዋጋቸው ኃይሎች ደግሞ በዓይን የማይታዩ ናቸው፣ በእጅ የማይዳሰሱ ናቸው። ኃይሎቹ ረቂቅ ናቸው። እነዚህ የምንዋጋቸው ኃይሎች በልባችን፣ በአእምሯችን፣
በፍላጎታችንና በሐሳባችን የምናዳምጣቸው ናቸው። ውሳጣዊ ማዳመጥ የሚፈልጉ ናቸው። በጣም ብዙ ወጣቶች መንፈሳዊ መሆን ይፈልጋሉ። እውነት ሐሰት ግን አይችሉም። ለምን ነው የማይችሉት? የማይችሉበት ዋና ምክንያት መንፈሳዊነትን ካለመፈለግ ሳይሆን መንፈሳዊነትን የምንፈልገው በውጫዊ ቅርጽና አይን ስለሆነ ወደ ውስጥ ማዳመጥ ስላልቻልን ነው መንፈሳዊ መሆን የቸገረን። ስለዚህ እነዚህ ኃይሎች ረቂቃን ናቸው። በውስጥ የምናያቸው ናቸው። በውስጥ የምናዳምጣቸው ናቸው። ይሄ ጦርነት በሰይፍ ወይም በጋሻ የሚካሄድ ጦርነት አይደለም። ይሄ ጦርነት ጸሎት፣ ጾም፣ ጸሎት፣ ንቃት፣ ምስጢራት የሚፈልግ ነው። በኋላ በዝርዝር የምናያቸው ናቸው። እነዚህ ነገሮች የሚፈልግ ነው። ዝም ብለን ማሸነፍ የምንችለው አይደለም። በባዶ የምናሸንፈው አይደለም። ባዶ የሆኑ ሰዎች ሊያሸንፉት አይችሉም። ብዙ ሰዎች እየተሸነፉ ያሉት ከዚህ የተነሳ ነው። ጦርነቱ ከማን ጋር የሚካሄድና እንዴት እንደሚካሄድ ያልገባው ሰው ጦርነትን ሊያሸንፍ አይችልም። ስለዚህ ጦርነቱ ረቂቅ ነው። ጦርነቱ በሁለት መንገድ የሚካሄድ ነው። አንደኛ ከውስጥ የሚመነጭ ነው። እስቲ ከውስጥ የሚመነጭ በሉ። ከኛ ውስጥ የሚመነጭ ነው። ይሄ የኃጢአት ሐሳብና ፍትወት ነው፣ ፍላጎት ነው፣ የሥጋ ምኞት ነው ከውስጥ የሚመጣው። ሁለተኛው ከውጪ ደግሞ ከአጋንንትና ከጨለማ ኃይሎች የሚመጣ ፈተና አለ። እነዚህ ሁለት ውጊያዎች ይካሄዳሉ። ስለዚህ እኛ ብዙ ጊዜ እግዚአብሔርን ለማስደሰት እግዚአብሔር በሕይወታችን እንዲደሰት የእግዚአብሔርን ፈቃድ ለመፈጸም የመጨረሻው ግባችን ወደ ሆነው እርሱን ወደ መምሰል መውጣት ስንጀምር በዚህ በሚያደነዝዘው ዓለም ውስጥ በዚህ በሚያዘናጋው ዓለም ውስጥ ሆነን ይህን መንገድ ስንጀምር እነዚህ ጦርነቶች ይታወጁብናል። የተለያዩ እንቅፋቶች ይዘረጉብናል። ለዚህ ነው ቅዱስ ጳውሎስ ምን ይላል? ለኤፌሶን ምዕመናን በጻፈው መልእክቱ ወደ ኤፌሶን ሰዎች ምዕራፍ 6 ላይ እንዲህ አለ። ይሄን ጦርነት ሲገልጠው መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ነው የሚለው። አንድ ክርስቲያን ውጊያው ከሥጋና ከደም ጋር አይደለም። ውጊያው በዚህ ዓለም ሥጋ ከለበሱ ከሚመለከታቸው ጠላቶች ናቸው ብሎ ከሚያስባቸው ጋር አይደለም። የክርስቲያን ውጊያው ረቂቅ ነው። የሚዋጋው ረቂቅ ከሆነው ጠላት ጋር ነው። ከውሳጣዊ ጠላት ጋር፣ ከማይተኛው ጠላት ጋር፣ ከዚህ ጋር ነው የምንዋጋው። ስለዚህ ወደ መንግስተ ሰማያት የሚጓዙ ሰዎች ሁል ጊዜ ትግል አለባቸው። መቼም በእርግጠኝነት እዚህ የመጣችሁት የሚመጣውን አስተማሪ ለማየት አይደለም። እዚህ የመጣችሁት ቤተክርስቲያን ጥሪ ስታደርግላችሁ ለመዳን ነው። ለምንድን ነው በሉ? በደም ጮክ ብላችሁ ለምንድን ነው? ለመዳን አይደለም? ለመዳን ከመጣን ውጊያ አለብን፣ ጦርነት አለብን። ለዚህ የተዘጋጀ ክርስትና አልጋ በአልጋ አይደለም መንገዱ። ክርስቶስም ይሄን አላስተማረንም። የክርስቶስን ሕይወት ብትመለከቱ ክርስቶስ በመከራ ጀምሮ የሰውን ልጆች ማዳን የጨረሰው በመከራ ነው። አምላካችን ኢየሱስ ክርስቶስ ያደረገው ቢታንያ በምትባል አካባቢ ባለ ተራራ ነው እና በቢታንያ ነው። በጣም የሚገርመው ደግሞ መከራውም የጀመረው በቢታንያ ነው። በቢታንያ ልክ ወደ መስቀል ሊወጣ በደረሰ ጊዜ በጸሎተ ሐሙት ጌቴ ሴማኒ የምትባለው ቦታ ቢታንያ ነው ያለችው እና ጌታ እዛ ሄዶ አባቶይ ቢቻልስ ይህች ጽዋ ከእኔ ትለፍ በማለት የመከራውን መራራነት የጸለየበት ስፍራ ቢኖር ቢታንያ ነው። በጣም የሚገርመው ደግሞ ልዕልናውንም ክብሩን የሚያሳየበት ቦታ ቢታንያ ነው። ቢታንያ የቤተ ክርስቲያን ሕይወት ናት። ቢታንያ ማርታና ማርያም ወንድማቸው አልዓዛር ሞቶባቸው ደም የቀላቀለ እንባ ያነቡበት ከልባቸው ያዘኑበት ነው። አልዓዛርም ተነስቶ ደስ የተሰኙበት ስፍራ ቢታንያ ነው። የክርስቲያኖች ሕይወት ይሄ ነው። በለቅሶ ሸለቆ ውስጥ የሚመጣ ደስታ፣ በመከራ ውስጥ የሚመጣ በትግል ውስጥ የሚመጣ አክሊል፣ ሽልማት፣ ድል፣ አሸናፊነት አለ። ክርስቶስ ያሳየን ይሄን ነው። ክርስቶስ ብቻ አይደለም፣ የቅዱሳን ሕይወት የሚያሳየን ይሄን ነው። ቅዱሳን በሕይወታቸው እዚህ ቦታ ተመቻቸው የሚል አታነቡም። የገጠማቸውን መከራ አሸንፈዋል። መከራን አስተናግደዋል። ወዴት እንደሚወስዳቸው መከራውም ተረድተዋል።
አንድ እነ ቅዱስ ጊዮርጊስ በተነሱበት ዘመን ተነስቶ የነበረ አንድ ሰማዕት እንደው ልጅ እያለው ስላነበብኩት ስሙ ጠፍቶኛል። ብዙ ሰማዕታት የነበሩበት ዘመን ስለሆነ እና ይሄ ሰማዕት አረማውያን ክርስቶስን በመከተሉ ምክንያት ብቻ በጋለ ምስማር ሁለት አይኑን አወጡት። ምስማር አግለው ተመልከቱ። ራሱ ምስማሩ አይኑን ያወጣዋል፣ ግን ምስማሩን አግለው መከራው እንዲበዛ አይኑን በጋለ ምስማር ካወጡት በኋላ በሕይወት እንድትኖር እንድንፈቅድልህ ክርስቶስን ካደው አሉት። ካደው አይኑን ካወጡት በኋላ አይ እኔ ለክርስቶስ አይኔን ብቻ ሳይሆን ሕይወቴን ልሰጠው ነው ኪዳን የገባሁት ከሱ ጋር። ስለዚህ አይኔን ብቻ አይደለም ለክርስቶስ ሕይወቴን ልሰጠው ስለተዘጋጀው አልክደውም። አሁን ወጣቶች ከክርስቶስ ጋር የገባችሁት ኪዳን የት ድረስ ነው? የት ድረስ ነው? በጥምቀት ከአምላካችሁ ጋር የገባችሁ ቃል ኪዳን የት ድረስ ነው? አያችሁ፣ ይህን ነው መመለስ ያለብን በውስጣችን ከእግዚአብሔር ጋር የት ድረስ ለመድረስ እና አልክድም አለ። አልክድም ሲል ምን አደረጉት? ይህንን ሰው ፈረዱበት። በንጉሱ አማካኝነት በዚያው ቀን ሌሊት በሰይፍ እንደ በግ ታርዶ እንዲሞት ፈረዱበት። ሲፈርዱበት ተማሪዎቹ ደቀ መዛሙርቱን ሰበሰባቸውና መከራቸው፣ በሃይማኖት እንዲጸኑ ነገራቸውና ከዛ ግን ቀጥሎ ምን አላቸው? እኔ ከናንተ ጋር በዚህ ምድር ምሳ በላው፣ ዛሬ በዚች ሌሊት ከክርስቶስ ጋር ራት ልበላ ተዘጋጅቻለሁ። አላያችሁ? የት እንደሚሄድ ገብቶታል ማለት ነው። አሁን ክርስቲያን የሆናችሁበት የምታሸበሽቡበት የምትዘምሩበት ወንጌል የምትሰሙበት ጉዳይ ከገባችሁ ጦርነቱን ታሸንፋላችሁ። ችግሩ ካልገባን ነው። ክርስትናን እንደ ሴሪሞኒ የምናየው ከሆነ ነው ከባድ የሚሆነው። ክርስትናን ልክ የሆነ ካፌ ገብቶ ተስተናግዶ እንደመውጣት ቤተ ክርስቲያን ደርሶ መመለስን እንደዛ የምንመለከተው ከሆነ ጦርነቱን አናሸንፈው። ስለዚህ አንድ ክርስቲያን ጦርነት እንደሚገጥመው ማሰብ አለበት። ውጊያ እንደሚገጥመው ውጊያ። ስለዚህ የምንጓዘው በህይወታችን እነዚህ የምንጓጋቸው ኃይሎች በአይነ ስጋ የማይታዩ ስለሆኑ ዕለት ዕለት የምንኖረው መንፈሳዊ ጦርነት አለ። ዕለት ዕለት ለኦርቶዶክሳዊነታችን እግዚአብሔርን ለማምለካችን መንፈሳዊ ሆነን ለመኖራችን ዕለት ዕለት የምናደርገው ትግል አለ፣ ውጊያ አለ፣ እንዋጋለን። እና የምንዋጋው ከማን ጋር ነው ነው ጥያቄ። ይሄ ዓለም የክርስትና ዓለም ነው። ይሄ ዓለም መስቀለኛ ዓለም ነው። ተመልከቱ፣ ክርስቲያኖች ካወቁበት ማሸነፍ የሚችሉበት ዓለም፣ ክርስቲያኖች ካላወቁ የሚወድቁበት ዓለም አደገኛ ዓለም ነው ይሄ ዓለም። ስለዚህ ያለነው መስቀለኛ መንገድ ላይ ነው። መስቀለኛ መንገድ መጽሐፍ ቅዱስ እንዲህ ይለናል። ነብየ እግዚአብሔር ቅዱስ ዳዊት በመዝሙረ ዳዊት መዝሙር 52 ቁጥር 8 ላይ ምን አለ? እኔስ አለ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ አለ። እስቲ በሉ እኔስ በሉ እስቲ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ። እንደምን ዛፍ? እንደ ጽድ አላለም፣ እንደ ባህር ዛፍ አላለም፣ እንደ ወይራ ዛፍ። አየ የወይራ ዛፍ ጠንካራ ነው፣ አይሰበርም በቀላሉ። ምን ማለቱ ነው ዳዊት? መከራ የማይሰብረኝ እያለ፣ ትግል የማይሰብረኝ እያለ፣ ይሄ መንፈሳዊ ጦርነት የማይሰብረኝ በእግዚአብሔር ቤት እንደለመለመ የወይራ ዛፍ ነኝ። አምብሮስ የተባለ አንድ ታላቅ ሊቅ እና ቅዱስ ምን ይላል? ኢየሱስ እርሱ የወይራው ተራራ ነው ይላል። እኛ በእርሱ ተራራነት ላይ የበቀልን ዛፎች ነን ነው የሚለው። በወይራ በሱ ላይ በክርስቶስ ላይ የበቀልን፣ በአሕዛብ መካከል የበቀልን፣ የአሕዛብ አስተሳሰብ የማያሸንፈን የማይገዛን ድል አድራጊዎች ነን። እና የምንዋጋው ከምን ጋር ነው? የመጀመሪያው ከዲያብሎስ ጋር ነው። እስቲ ከዲያብሎስ ጋር በሉ። ከምን ጋር? አሁን ዲያብሎስ እኛን ይወደናል። አንዳንድ ሰው ግን ሰይጣኔን አታምጠው ይላል አይልም? ሲጣላ ሰይጣን ይመጣ። ሰይጣን የክርስቲያን ጠላት ነው። ሰይጣን የክርስቶስ ጠላት ከሆነ የክርስቲያን ምንድን ነው? ጠላት ነው። ሰይጣን እኛን ሊወደን አይችልም። ሰይጣን እኛን ረፍት ሊሰጠን አይፈልግም። እሱ የወደቀ መልአክ ነው፣ ወድቋል። ነገር ግን ፍጥረትን ለማጣመም ተግቶ የሚሰራ ነው ዲያብሎስ። ተግቶ የሚሰራ ነው። ስለዚህ አንድ ክርስቲያን ሁልጊዜ ምን ማሰብ አለበት? ሰይጣን የተባለ ጠላት እንዳለው ማሰብ አለበት።
ከእግዚአብሔር መንግስት ሊለየው የሚፈልግ ጠላት እንዳለው ማሰብ አለበት። አዳምን ከገነት ካወጣው በኋላ ራሱ እግዚአብሔር ምንድነው ያለው? እባቡን ሲረግመው በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ ዘሯ ራስህን ይቀጠቅጣል፣ አንተም ደግሞ ሰኮናውን ትነክሳለህ። እቺ ሴት የተባለች ቤተክርስቲያን ናት። ዘሯ ክርስቶስ ነው። ዘሯ ክርስትና ነው። ሰኮና የተባለን ደግሞ እኛ ነን፣ ፍለጋዋን የምንከተል። ስለዚህ ሁልጊዜ እኛን ሰኮናዋን መንከስ ይፈልጋል ዲያብሎስ፣ መንከስ። ስለዚህ ሰይጣን እኛን ሁልጊዜ ለማሳት ለማሸነፍ ይጥራል። ለዚህ ነው በዚህ በራዕይ ዮሐንስ በምዕራፍ 12 ቁጥር 9 ላይ እንዲህ ተብሎ ተጽፏል። ዓለሙንም የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ነው የሚለው። ዓለምን የሚያስተው የቀደመው እባብ ታላቁ ዘንዶ ሰይጣን ዲያብሎስ የተባለው ወደ ምድር ተጣለ። ዓለማውያንን ሊያስት ማለት ነው። ዓለማውያንን ሊያስት። ይሄ ሰይጣን ወድቋል፣ ግን እኛን ለማሳት ይሰራል። ሰይጣን ምንድነው የሚሰራው? ለዓይናችን ማራኪ የሆኑ ነገሮችን ያዘጋጃል። ለጆሮአችን ተስማሚ የሚመስሉ እንደ ሙዚቃ ያሉ ነገሮችን ያዘጋጃል። አንዳንድ ወጣቶች አይታችሁ ቲክቶክ እያዩ ምናምን እንዲህ ቁጭ ብለው የሆነ ሙዚቃ ይመጣል። ኦርቶዶክሳዊነታቸውን ይረሱትና ወይ በአስቴር ይጨከናል ይላሉ። እውነት ሐሰት በቃ እንዲህ ነው የሚተናሰው። ቀላል በሚመስል ግን ከባዱን ክብራችንን የሚነጥቅ ማለት ነው። ትልቁን ክብራችንን የሚነጥቅ ዲያብሎስ ሁል ጊዜ ይሄን ነው የሚያደርገው። ለዓይናችን የሚማርክ የሚመስል ነገር ያሳየናል፣ ክብራችንን ለመንጠቅ። ዕፀ በለስን አሳምሮ ነው ዲያብሎስ ያሳየው። ታውቃላችሁ? አያችሁ? አዳምን ያሳየው አሳምሮ፣ ሔዋንን ያሳያት አሳይ እንድትቀጥፈው በሚመስል መልክ ነው ያሳያት ስትዘጋጅለት። ስለዚህ ዲያብሎስ ሁል ጊዜ ምንድነው? ውጊያ ነው ከኛ ጋር ውጊያ። አንድ ሊቅ ምን ይላል? ሰይጣን መኖሩን ማወቅ የምትፈልግ ከሆነ ለመጸለይ ሞክር ይላል። ለመጸለይ ስትሞክር ማዛጋት ያመጣል ወደ አንተ ሰይጣን። ያኔ ታያዋለህ። በሌላ ጉዳይ ድካም አይሰማም፣ ግን ከእግዚአብሔር ጋር ግንኙነት ማድረግ ስትጀምር፣ ከእግዚአብሔር ጋር ህብረት ለማድረግ ስትነሳ ምክንያቶችን በሙሉ ያመጣል ዲያብሎስ። ስለዚህ ክርስቲያን ከዲያብሎስ ጋር ውጊያ አለው። የሐሰት አባት ነው ሰይጣን። ነፍሰ ገዳይ ነው። ጥንቱንም ነፍሰ ገዳይ ነበረ ብሎ ነው ክርስቶስ የተናገረው። የዲያብሎስን ሐሳብ የሚፈቅዱ ሰዎች የክርስቶስ አይደሉም፣ ከአባታቸው ከዲያብሎስ ናቸው። ኢያሃድግ ወልድ ግብረ አቡ፣ ልጅ አባቱን ስራ አይተውም ተብሎ ነው የተጻፈው። የዲያብሎስን ስራ የሚንቁ ሰዎች ደግሞ የክርስቶስ ናቸው። የክርስቶስ አሁን አንድ ሰው ምን አለኝ አንድ ጊዜ፣ አንድ ሩቅ ሀገር ነው፣ ሀገሩን አልነግራችሁ ከተማውን እና ከአዲስ አበባ ጠረፍ ነው፣ ጠረፍ አካባቢ የሚኖር ሰው ነው። ስልክ ደወለልኝና መምህር አለኝ፣ አቤት፣ እንደዚህ የሚባል ጠበል መሄድ እፈልጋለሁ አለ። እና መንገዱ እንዴት ነው ብሎ ጠየቀኝ። አሁን እሱ የጠየቀኝ የጠበል ቦታ እሱ ካለበት ሀገር አዲስ አበባ ሲመጣ ወደ 700 ኪሎ ሜትር ይፈጅበታል። እንደገና ወደዚያ ለመሄድ ሌላ 700 ኪሎ ሜትር እና ደመርኩትና ወደ 1400 ኪሎ ሜትር ነው። 1400 ኪሎ ሜትር አቋርጠው የሚሄድበት ምክንያቱ ምንድነው እዚያ ድረስ ብዬ፣ ለምንድን ነው የምትሄደው ብዬ ስጠይቀው፣ አይ እዛ ሰይጣን ይታያል ብለውኛል። አሁን ጤነኛ ነው እንደዚህ አይነት ሰው? ምን ለማድረግ ነው የሚሄደው? ሰይጣንን ለማየት። ተመልከቱ እንዴት ሰይጣን እንደሚጫወትብን። በቀላሉ ነው የሚጫወትብን ሰይጣን፣ በቀላሉ። ስለዚህ አንድ ክርስቲያን ሲሆን ሁልጊዜ ከሰይጣን ጋራ ውጊያ አለበት። ጥንተ ጠላት ነው ሰይጣን። ገነት ድረስ የተከተለ ሰይጣን በህይወት ሲከተል ነው የሚኖረው። ስለዚህ ሁልጊዜ ከዲያብሎስ ጋር ውጊያ አለ። ለምሳሌ አንዳንድ ወጣቶች ጾም ይጀምሩና አሁን ይሄን ጾም ይጀምራሉ። በዓለ ሃምሳ በልተው ስልችት ይላቸውና ጾሙን ይጀምሩና በሆነ በዚህ በመረብ ስጋ በኩል ልፍ ሲሉ ስጋው የሚያምር አይደል ያሳየዋል። ምን የቄስ ጾም አይደለም ይሄ ይላል። እውነት ሐሰት
ምክንያት አበጅቶልህ እንድትበላ ያደርጋል። ሰይጣን ድክመታችንን ፈልጎ ነው የሚመጣው። እንደ ኪስ ሌባ ነው ሰይጣን። እንደ ኪስ ሌባ አያውቀንም፣ ግን አበጥ ያለች ፍላጎታችንን አካባቢ አይቶ ነው የሚመጣው ሰይጣን። ስለዚህ አንድ ክርስቲያን ይሄን ሁሉ ጊዜ ማሰብ አለበት። እኔ ዲያብሎስ የሚባል ጠላት አለብኝ። በቃ አምላኬ ክርስቶስን የፈተነ ነው እርሱ። ጠላት አለ። አንድ ክርስቲያን ከዲያብሎስ ጋር ውጊያ አለ። ሁለተኛ ከዓለማዊነት ጋር ነው የሚዋጋው። ዓለማዊነት በሉ። ዓለማዊነት ያው ይሄ የአሁኑን ዘመን የሚያሳይ ነው። በአጠቃላይ ይሄ ዘመን ከባድ ዘመን ነው። ከባድ ዘመን ነው ማለት በአይናችን የምናያቸው ነገሮች ከእግዚአብሔር ጋር በቀላሉ ሊለዩን የሚችሉ እንዝላሎች ከሆነ፣ ዓለማዊነት ማለት ከእግዚአብሔር የተለየ ማንነት ማለት ነው። ዓለማዊነት ማለት ከመንፈሱ የተለየ ማንነት ማለት ነው። ክርስቲያን ዓለምን ይጠቀምባታል እንጂ ዓለም አትጠቀምበትም። አሁን እኛ የቴክኖሎጂ ባሪያዎች ሆነናል። እኔ ጠዋት አንድ ቦታም ተናግሬዋለሁ። አዲስ አበባ ሳስተምር በጣም ይገርመው ቻይና ውስጥ አሁን በቅርብ ያየሁት አንድ ጽሑፍ ቻይና ውስጥ 20 ምናምን ዓመት የሞላቸው ወጣቶች የቲክቶክ ሱሰኛ ከመሆናቸው የተነሳ ለሽንት መነሳት አይፈልጉም እና ሱሪያቸው ለሽንታቸውን እየሸኑ ቤተሰቦቻቸው ሲያስቸግሯቸው በ20 ምናምን ዓመታቸው ዳይፐር አድርገውላቸው ነው። የሚያስቅ አይደለም። እኛም እንደርሳለን። ዋዜማ ላይ ነው ያለነው። ያስታውቃል። ብዙ ሰው ቲክቶክ ላይ ምን እንደሚል አያውቅም። ዝም ብሎ ወጥቶ ደስ ያለውን ነው የሚያወራው። እንደውም አንዳንድ ጊዜ ዝም ብሎ እንትና የሚባለውን ስሙን ባጠፋው ጥሩ አይደለም ይላል የሚያወራው። አያችሁ፣ አረመኔነትን አለማምዶናል። ታውቃላችሁ፣ አረመኔነት፣ ዓለማዊነት ከባድ ነው። አሁን ፌስቡክ ተመልከቱ እስቲ። ፌስቡክ የምትጠቀሙ እጃችሁን አሳዩ። ፌስቡክ ከፍ ሊያዎች እኔም እኮ እጠቀማለሁ፣ ጽፋለሁ። አንዳንዶቻችሁ ፍሬንዶቼ ናችሁ፣ እንደውም አውቃችኋለሁ። እስቲ አሳዩኝ እጃችሁን ከፍ አድርጋችሁ የምትጠቀሙ። እንትን ናዝሬት የሴቶች ገዳም ሆናለች መሰለኝ። በጣም ልብ ብላችሁ ከሆነ ቲክቶክ ፌስቡክ ፖስት የምታደርጉባት ቦታ ላይ አንድ ጽሑፍ አለች። ያቺ ጽሑፍ ምንድነው የምትለው? What's on your mind ነው የምትለው። በአይምሮ ውስጥ ምን አለ? አስብ። ኮንሺየስ ላይ ምን አለ? ዘርግፈው። ስለዚህ ከጎረቤቱ የተጣላው ፌስቡክ ላይ ይጽፋል። ከባሏ ጋር የተጣላችው ሚስት ትጽፋለች። እውነት ሐሰት? አዎ። ባለ ትዳሮች ገመናቸውን አደባባይ አላወጡትም። የልጆቻቸውን ጉዳይ አላወጡትም አደባባይ። ለልጆቻቸው ሳይኮሎጂ እንኳን መጠንቀቅ አቅቷቸው በአደባባይ ቤት ውስጥ ያመጡትን ችግር በአደባባይ አያችሁ። ለዚህ ለጨካኝ ትውልድ አሳልፈው አልሰጡም ሕይወታቸው። ይሄ ዓለማዊነት ነው። ኦርቶዶክሳውያን ከዓለም ጋር ውጊያ አለብን። ዓለማዊነት መጽሐፍ ቅዱሳችን እንዲህ ነው የሚለን። ሐዋርያው ቅዱስ ዮሐንስ ምን ይላል? በዚህ በአንደኛ ዮሐንስ መልእክቱ በምዕራፍ 2 ቁጥር 15 ላይ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለሆነ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። የእግዚአብሔር አብ ፍቅር የለም ይላል። አያችሁ፣ በእርሱ ውስጥ ማንን ቢወድ? ዓለምን ቢወድ። ዓለምን ሐዋርያው ቅዱስ ጳውሎስ አንድ ዴማስ የተባለ ደቀ መዝሙር ነበረው። 2 ቦታ ለቆላሲስ ምዕመናንና ለፊሊሞና ምዕመናን 2 ቦታ በጣም በሚገርም ሁኔታ የዴማስን የሰላምታ መልእክት እንደ ተላላኪ ይዞለት መጥቷል። መምህሩ ሲሆን እንደ ደቀ መዝሙር የተወደደ ወንድማችን ዴማስ ሰላምታ ያቀርቡላቸዋል ብሎ ነበረ።
በኋላ ግን ለተሰሎንቄ ምዕመናን ሲጽፍላቸው ምንድነው ያለው? ዴማስ ያሁኑን ዓለም ወዶ ትቶኛል አላያችሁ? እስቲ በሉት ይሄን ቃል ዴማስ በሉ እስቲ። ያሁኑን ዓለም ወዶ ትቶኛል። ዝም ብላችሁ ሲጠይቁ እናንተ አጠገብ እዚህ ጉባኤ ይመጡ የነበሩ የረቡዕ ጉባኤ ይመጡ የነበሩ ከናንተ ጋር ያሸበሽቡ የነበሩ ዛሬ የሉ? የት ሄዱ? እኛስ ነገ የት ነው የምንሄደው? አያችሁ፣ የት ነው የምንሄደው? ከቤተ ክርስቲያን ወጥተን የት ነው የምንሄደው? ዓለማዊነት አሁን ዓለማዊነት በነፃነት ሰበብ ሰውን ከእግዚአብሔር መንግስት እየለየ ነው። ከእግዚአብሔር መንግስት ሴኩላሪዝም ከባድ ነው። ይሄ ከባድ። በአንድ ወቅት ጥቁር አሜሪካኖች ምን አሉ? እኛ አሉ፣ አብዛኞቹ ፕሮቴስታንቶች ናቸው እና ምን አሉ? እኛ የፌሚኒዝም አብዮት አቀንቃኞች ናቸው፣ የሴቶች መብት ማለት ነው እና ፌሚኒስቶች ናቸው። ስለዚህ ምን አሉ? እኛ እኮ እግዚአብሔር እኮ ጾታ የለውም እና አንተ ብለን ለምን እንጠራዋለን? ይሄ ዓለማዊነት የሚያመጣው ነው። አይታችኋል? አንተ ብለን ለምን እንጠራዋለን? ወንዶቹ ሆን ብለው እኛን ለመጨቆን ብለው የፈጠሩት ስለሆነ እግዚአብሔርን አንተ አንለውም ብለው ወጡ። ኢትዮጵያ ውስጥ አሁን ጀምረዋል ሴቶቹ። ኢትዮጵያ ውስጥ ምን ጀምረዋል? ሴቶች ነፃ እንዲሆኑ ከሃይማኖት እስር ቤት መላቀቅ አለባቸው እያሉ ነው። እስቲ አስቡት እናንተ ከክርስቶስ የሚለይ ቅዱስ ጳውሎስ ምንድን ነው ያለው? ከክርስቶስ ፍቅር ንገሩኝ። አዎ ማን ይለየናል? ማን? ሕይወት ለሚገበርለት ክርስትና ዓለማዊነት እያሸነፈን ነው። ብዙ ወጣት ተሸንፏል በዚህ። ስለዚህ ኦርቶዶክሳዊ የሆነ ክርስቲያን ምን አለበት? ከዓለም ጋር ውጊያ አለው። ይህንን ዓለም እንድንመስል አልተፈቀደልንም። ዓለም እንድናሸንፈው የተጋበዝነው ነው። ዓለምን እንድንሰራበት እንጂ ዓለም እንዲያሸንፈን አልተጋበዝ። ዓለማዊነት ማለት ነው በአምስቱ የስሜት ሕዋሳቶቻችን የምናጣጥማቸው፣ በዓይናችን የምናያቸው፣ በጆሮአችን የምንሰማቸው፣ በእጃችን የምንዳስሳቸው ግን ለክርስትናችን ጸር የሆኑ ጉዳዮች ማለት ጸር ዓለማዊነት። ከዓለማዊነት ጋር እንዋጋለን። ይሄ ዓለማዊነት እምነታችንን የሚፈትኑ ብዙ ጉዳዮች እያስተናገደ ያለ ዓለም ነው። እያስተናገደ ዓለማዊነት ትውልዱን ተጫውቶበት እምነቱን አይደለም ጾታውን መካድ የጀመረበት ዘመን ነው። ጾታው አንድ እንግሊዝ ሀገር ያለች የፕሮቴስታንት ተቋም ወንድና ወንድ አጋብታ ወንድና ወንድ ማጋባት ነውር ነው ተብሎ ተቃውሞ ሲነሳባት ወጣ መልስ ሰጠች እና በጣም መልሱን ያስደነቀኝ። ልክ ነኝ አለች። ልክ ነኝ እና ከዚያ ምንድን ነው ያለችው? አዳም እግዚአብሔር አዳምን ከምድር አፈር አበጀው፣ ከዚያ ሔዋንን እንቅልፍ ጣለበትና ከጎኗ አጥንት ወስዶ ሰራ። ስለዚህ አንዲት ሴት ከአዳም ስለተገኘች ወንድ ነኝ ማለት መብት አላት አለ። ተመልከቱ፣ ለሰይጣን ሐሳብ ጥቅስ ይጠቅሳሉ ማለት ጥቅስ። ወንዱም ሴቷ ከሱ ስለተገኘች አይ እኔ ሴት ነኝ ማለት መብት አለው። በማህፀን ውስጥ የሚፈጠር የሆርሞን መዛባት ተፈጥሮ ነው እንጂ ኃጢአት አይደለም። ዓለም እዚህ ደርሳለች። ስለዚህ እኛ ኦርቶዶክሳውያን ምን አለብን? ከዓለም ጋር ውጊያ አለብን። ከዓለም ጋር አንድ ክርስቲያን በዓለም ውስጥ ሲኖር ዓለም እንዳትውጠው እንዳታሰጥመው መጠበቅ አለበት ማለት ነው። ራሱ መጠበቅ አለ። ሶስተኛው ምኞት ነው። ምኞት በሉ። ይሄ ደግሞ ስጋዊ ምኞት ነው። ስጋዊ ምኞት አንድ ዓላማ አለው። ዓላማው ለዘላለም እኛን መግዛት ነው። እኛን ፍላጎታችንን መግዛት ነው ዓላማው። የሚገዛን በማስጎምጀት ነው፣ ሌላ አይደለም። በማስጎምጀት። ስለዚህ ይሄ ስጋዊ ምኞት ሳይታወቅበት በውስጣችን ለመቆየት በትጋት ይሰራል። ይሄንን ትጋት ደግሞ የሚያሳድገው ዲያብሎስ ነው። ስለዚህ ተመልከቱ፣ ሰይጣን አለ፣ ይህች ዓለም አለች፣ ከዚያ ምኞታችን አለ። እነዚህ ተባብረው እንደ ኔቶ ለማጥፋት ነው እኛን የሚሰሩት። ለማጥፋት፣ ከክብራችን ለማጉደል፣
ነው የሚሰሩት። ስለዚህ ከዚህ ጋር ነው የምንዋጋው እና እኛ ይሄ ስጋዊ ምኞታችን ለማታለል የተዋጣለ ቀልጣፋ ነው። በተለይ ወጣቶችን ይሄ ወጣትነት በጣም አደገኛ ዘመን ስለሆነ ራሱ ተፈጥሮ የሚፈትነን ስለሆነ የነፃነት ዘመን ስለሆነ እሳታዊ ጠባያችን በውስጣችን ጎልቶ የሚታይበት ዘመን ስለሆነ እነዚህ ሶስቱ በእኛ ላይ ትልቅ ጦርነት ይገጥማሉ። እነዚህን ይገጥማሉ። ለዚህ ነው መጽሐፍ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ አትሁኑ። እስቲ በሉ ቃሉን በሉ እስቲ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ አለ። 5 ቀን ነው ምናምን ነው አይደል ጉባኤውን ያላችሁ አይደለም? በቃ 5 ቀን የምንሰበሰበው ስንቅ ረሃባችንን ማስታገስ አለበት። የጽድቅ ረሃባችንን በልምድ መስማት የለብንም ነው። ለምን? ጦርነት አለብን፣ ውጊያ አለብን። ይሄ ጦርነት መልካም ነው። መልካም ነው። መልካም የሚያሰኘው በትንሹ 3 ምክንያቶች አሉት። አንደኛው የምንዋጋው ከተሸነፈ ጠላት ጋር ነው። እስቲ ከተሸነፈ ጠላት በሉ። በክርስቶስ ከተሸነፈ ጠላት ጋር፣ ድል ከተነሳ ጠላት፣ እምቢ ማለት ብቻ ከሚያሸንፈው ጠላት ጋር። ዲያብሎስን እምቢ በሉት ከእናንተ ምን ይላል? ይሸሻል። በቃ ታግሎ አይዝም እንደ ጎረምሳ። እምቢ ብቻ። ይሄ ዲያብሎስ ከአዳም ጀምሮ የሰው ልጆች ሕይወትን እየቀጠፈ ኖረ። ነፍስ ከስጋ እየለየ የሰውን ስጋ ወደ መቃብር እያወረደ ወደ አፈርነት እየለወጠ እያበሰበሰ ኖረ። የሕይወትን ምንጭ ግን ማድረቅ አልቻለም። አሁን የታገለው ከሕይወት ምንጭ ጋር ነው። የሕይወት ምንጭ ማን ነው? ክርስቶስ። አያችሁ፣ ክርስቶስ ተቀብሎት የላከበትን ሞት ተቀብሎት በሕይወት ምንጭነቱ አስተናግዶት አምላካችን ገሎታል። ስሙ የተመሰገነ ይሁን። ምንን? ሞትን ገሎታል። ክርስቶስ ለሞት ሲገዛ ቅዱስ ኤፍሬም ምን ይላል? ድንቅ አለው። ለሞት ተገዝቶ ሲያሸንፈው ምን አለ? ይህ ማን ነው? የማንስ ልጅ ነው? እኔ ከአዳም ጀምሮ እስካሁን ድረስ አለ የእያንዳንዱ የሰው ልጆች መዝገብ በእጄ አለ። ነፍስ ከስጋቸው ለይቼ ወደ መቃብር አውርጄ ወደ አፈር ለውጫለሁ። 2 ሰዎች ብቻ ጎድለውብኛል ከሰው ልጆች ቁጥር አለ፣ ሄኖክና ኤልያስ። እነሱንም ፈለግኳቸው አለ። እስከ ኪሩቤል ደጅ ድረስ ሄድኩኝ። ለሞት ተቃራኒ የሆነ ማንነት ያለው ኪሩቤል አበረረኝ። 2ቱም ብቻ አላገኘሁም። ይሄንን ግን የገደልኩት እየመሰለኝ ያሸነፈኝ እርሱ ማን ነው? የድንግል ማርያም ልጅ ክርስቶስ። ስሙ የተመሰገነ ይሁን። ይሄ ነው በሕይወት ምንጭነቱ ገሎታል። ማሸነፉን በምን አረጋግጦልናል? በትንሣኤው። ስለዚህ የምንዋጋው ከተሸነፈ ጠላት ጋር ስለሆነ ጦርነቱ ምንድን ነው? ኧረ ኢየሱስ፣ ምንድን ነው ጦርነቱ? መልካም 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 ነው። አቅም አነሰኝ የምንለው ጠላት አይደለም አይደለም። ሁለተኛው ይሄን ጦርነት መልካም የሚያሰኘው የምንዋጋው ከእግዚአብሔር ጋር ሆነን ስለሆነ። ከማን ጋር ሆነን? ከማን ጋር? ከእግዚአብሔር ጋር ሆነን። ራሱ አምላካችን ምን አለን? እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው። እግዚአብሔር ሁልጊዜ ከኛ ጋር፣ ሁልጊዜ ከእናንተ ጋር። ችግሩ እግዚአብሔር ከኛ ጋር ነው፣ እኛ ከእግዚአብሔር ጋር ነን ወይ ነው ጥያቄ እንጂ አምላካችን ከኛ ጋር ነው። አምላካችን ከኛ ጋር ከሆነ አሸናፊዎች ነን። እርሱ የብርታትና የመጽናናት ምንጭ ነው፣ ጉልበት ነው። አቤቱ ጉልበቴ ሆይ እወድሃለሁ ያለው ዳዊት ለዚህ ነው። የምናሸንፍበት ጉልበት እግዚአብሔር ነው፣ እግዚአብሔር ነው። ሰው መሆኑ የሚያቆመው ከእግዚአብሔር ሲለይ ነው። ሰው መሆኑ የሚያቆመው አሸናፊ የሚሆነው ከእግዚአብሔር ጋር ሲኖር ነው። ለዚህ ነው በዚህ በትንቢተ ኢሳይያስ በምዕራፍ 41 ቁጥር 10 ላይ ምን አለ? ራሱ አምላካችን እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታለሁ፣ እረዳህም አለው፣ በጽድቄም ቀኝ ደግፌ ይዛለሁ ይላል። አያችሁ፣ በቃ በጽድቄም ቀኝ ኃይል ነው።
እግዚአብሔር በጽድቄ ቀኝ ማለት በክርስቶስ ይይዛለሁ ማለቱ ነው። የማኑ ለአብ መዝራይቱ ለአብ ትለዋለች ቤተክርስቲያን። የክርስቶስ ቀኙ የክርስቶስ ክንዱ ነው። የእግዚአብሔር ክንዱ ነው ክርስቶስ። የእግዚአብሔር ቀኙ ነው ክርስቶስ። ስለዚህ በዚህ እውነት በሆነው በጽድቄ ቀኝ ይዛለሁ ደግፌ። ካንተ ጋር ነው ካንቺ ጋር ነው እግዚአብሔር። እግዚአብሔር ከኛ ጋር ከሆነ ጦርነቱ ምንድነው? ንገሩኝ። ምንድነው ጦርነቱ? መልካም። ለዚህ ነው ቅዱስ ጳውሎስ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን አለ። በቃ ከአሸናፊዎች ከምንም። ስለዚህ እግዚአብሔር ከኛ ጋር ነው። እርሱ ከኛ ጋር ከሆነ ትግላችን ከእርሱ ጋር ሆነን ነው። ስለዚህ ጦርነቱ መልካም ነው። ብቻችንን አይደለንም ማለት ነው። ብቻችንን አይደለንም። መልካም ነው። ለዚህ ነው ነብዩ ምን አለ? እመኒ ሆርኩ ማይከለ ጽላሎተ ሞት እይፈርሁ ለኩ እስመ አንተ ምስሌ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አልልም አልፈራም። ለምን? አንተ ከኔ ጋር ነህ። በሞት በኩል ስናልፍ ትንሣኤ የሆነ ክርስቶስ ከኛ ጋር ነው። በጨለማ በኩል ስናልፍ ብርሃን የሆነው አምላካችን ከኛ ጋር ነው። ጉልበታችን ተብረክርኮ በሆነ ጊዜ ክርስቲያን በምታደክም ዓለም ስታልፍ ጉልበታችን እግዚአብሔር ከኛ ጋር ነው። ስለዚህ ጦርነቱ መልካም ነው። ወጣቶች መልካም ነው። መልካም ነው። አስደሳች ነው። አሸናፊ የሚያደርገን ጦርነት ነው። ምክንያት አናበጅም። ለእግዚአብሔር ለመሸነፋችን ምክንያት የለንም። አይኖረንም። ሶስተኛው ይሄን ጦርነት መልካም የሚያሰኘው ከድሉ በኋላ ሽልማት ስላለው ነው። ሽልማት እግዚአብሔር ለኛ የሰጠን የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ በውስጣችን አላኖርም። ፍርሃት የሚባል በውስጣችን አላኖርም። ምን አለ? ሽልማት አክሊል ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት። እስከ ሞት ድረስ የታመንኩን የሕይወትንም አክሊል እኔ እሰጥሃለሁ ነው የሚለው። እስከ ምን ድረስ? እስከ ምን? እስከ ሞት። እስከ ሞት ከሕፃንነት እስከ ወጣትነት አለ፣ እስከ ትዳር አለ፣ እስከ ሽምግልና አለ። ክርስቲያኖች እስከ ምን አለን? እስከ ሞት። ሞት እንኳን ቢሆን ሊለየን አይችልም። ሞት እሱ ለኛ ካለው ፍቅር ሞት መቼ ከለከለው? እሱን አያችሁ? ለኛ ያለውን ፍቅር መቼ ለየው? በሞቱ በኩል ገለጠው እንጂ። እርሱ በሞቱ በኩል ለኛ ያለውን ፍቅር ከገለጠ እኛም እስከ ሞት ለሱ መታመን ሽልማት አለን። ትግላችን እነዚህን ለማግኘት ነው። ስለዚህ ጦርነቱ መልካም የሚያሰኘው ይታየናል። የሚሰጠን ይታየናል። የምንጠብቀው ዓለም አለ ይታየናል። ታዲያ በዚህ ጦርነት ውስጥ ትጥቆቻችን ምንድን ናቸው? ምን ይዘን ነው የምንዋጋው? አዎ እግዚአብሔር ከኛ ጋር ነው። አዎ ጠላታችን የተሸነፈ ነው። አዎ ጠላታችን ዲያብሎስን እምቢ የምንልበት ግን ውሳጣዊ ኃይል ያስፈልገናል። እምቢ የምንልበት ምንድን ነው? እነዚህ ትጥቆቻችን ባጭሩ ሃይማኖታዊ ስርዓቶች ብቻ አይደሉም፣ ምልክቶች ብቻ አይደሉም። በክርስቶስ ድል እንድንኖር ኃይል የሚሰጡን ውሳጣዊ መሳሪያዎቻችን ናቸው። መንፈሳዊ መሳሪያዎቻችን ናቸው። የመጀመሪያው ጸሎት ነው። ጸሎት በሉ፣ በደንብ በሉ። በጣም ጥሩ። በቀን እንጸልያለን። በቀን አሁን እግዚአብሔር በአንድ ዕለት ውስጥ ስንት ሰዓት ሰጠን? በአንድ ዕለት ስንት ሰዓት ነው ያለው? ስንት ሰዓት? ይሄን ሰዓት የሰጠን ማን ነው? እሺ 24 ሰዓት ሰጠን። ከ24 ሰዓት 15 ደቂቃ ጠዋት 15 ከሰዓት 15 30 ደቂቃ ለእግዚአብሔር እንሰጠዋለን። ታዲያ እንዴት እናሸንፈዋለን ጠላታችን? እንዴት? ክፍት ቤት እኮ ነው የሚያገኘው ጠላት። ክፍት አያችሁ። መጽሐፍ ምን ይላል? ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን በጻፈው መልእክቱ በአንደኛ ተሰሎንቄ መልእክት ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ነው የሚለው። እስቲ ሳታቋርጡ ጸልዩ በሉ። በቃ አንድ ክርስቲያን ጠዋት ሲወጣ ጸሎት አድርጎ መውጣት አለበት። ጸሎት
ይኸውላችሁ ጠዋት ስትነሱ ከእንቅልፋችሁ ምንም ነገር ሳታዳምጡ እንዲህ በሉ ለህሊናችሁ፣ እኔ ኦርቶዶክሳዊ ክርስቲያን ነኝ። እስቲ በሉ እኔ በሉ እስቲ ኦርቶዶክሳዊ ክርስቲያን ነኝ በሉ። እኔ ኦርቶዶክሳዊ ክርስቲያን ነኝ። ጠዋት ይሄ ንገሩት፣ ለጆሮአችሁ ለህሊናችሁ ንገሩት። ይሄ ከዚህ አንድ ኦርቶዶክሳዊ ክርስቲያን ምን እንደሚያስፈልገው ይገባናል። ያን በቃ እኛ ችግራችን ብድግ እንዳለ ከእንቅልፋችን አንዳንዴ ስክሪን ከባድ ነው፣ አይናችንንም እንዳያጠፋው መጠንቀቅ አለብን። ከእንቅልፍ ብድግ እንዳልን ስልክ ነው የሚታየው። እውነት ሐሰት አያሳዝንም? ይሄ ታዲያ እንዴት እናሸንፋለን? ለዚህ እኮ ነው ኔጋቲቭ አቲቲዩድ የበዛብን። አያችሁ ሰው አሁን ብዙ ጊዜ እናገረዋለሁ። እኔ አንድ ሰው ትምህርት እያስተማርኩኝ አንድ ቦታ እየመጣ ይቀርጸኛል በየሳምንቱ እና ተከታታይ ትምህርት ያለውበት ቦታ እና አንድ ቀን ስለ ሐዋርያት አስተምራለሁ እና ስለ ሐዋርያት እያስተማርኩኝ ሐዋርያት እንደዚህ ሁሉም በሚባል ደረጃ በሰማዕትነት ነው ያለፉት ከአንድ ሁለት ከሚሆኑት በስተቀር ምናምን ብዬ ተናግሬያለሁ። ከዛ እሱ ርዕሱ ምን አለው? ያልተገደለ ማንም የለም ማለት እና ዩቲዩብ ላይ ለቀቀው። እኔ አላልኩም እንደዚህ እና ድንቅ ብሎኝ ደውዬ እዴ ወዳጄ እኔ እንደዚህ ብያለሁ እንዴ እለዋለሁ። አይ ሰው እኮ እንዲህ ካላል ነው ስለማይሰማ ነው። አያሳዝንም? ይሄ የሚያስቅ አይደለም? አያሳዝንም? አሁን ሰውን ተመልከቱት። ትምህርት ነው የሚሰማው፣ ሰው ሲሰደብ ነው ቁጭ ብሎ። እስቲ በቁጥር ሰው የሚሰደቡባቸው ላይ የሚመለከተው ቁጥር አይበዛም? ታዲያ ይሄ ህመም አይደለም? አንድ ኦርቶዶክሳዊ ክርስቲያን እንዴት ይሄን ያስብ? እንዴት እኔ ኦርቶዶክሳዊ ክርስቲያን ነኝ፣ ስድብ ተራ ምንም አላደርግም እንዴ? ጥላቻ ተራ ምንም አላደርግም። የኔ ጎራ አለ፣ የኔ ማህበር አለ፣ የኔ ህብረት አለ። ይሄንን መወሰን ካልቻልን ልናሸንፍ አንችልም ወዳጆች፣ አንችልም። እና እዛ ሰይጣን እንደ ኳስ ይጠልዘናል። ለዚህ ስንመጣ ደግሞ ገብርኤል ያባብለናል። አባብሎ ለማስቀረት ይሞክራል። እኛም እዚህ ስናሸበሽብለትና መሽና እዛ ጋር ስንደርስ በል ገብርኤል ቻው። ካፌ ቤት እንዳገኘ ነው ጓደኛ። እውነት ሐሰት? ይሄ ልክ ነው አይደለም? አይደለም። ኦርቶዶክሳዊነት ይሄ አይደለም። እኛ ሞዲፋይ ካላደረግነው በስተቀር በእኛ ቅርጽ የምንሰራው ኦርቶዶክሳዊነት ካልፈለግን በቀር ይሄ አይደለም። ኦርቶዶክሳዊነት ከቅዱሳን ጋር ህብረት ማድረግ ነው። ወደ ታላቁ የጽዮን ተራራ መውጣት ነው ኦርቶዶክሳዊነት። መውጣት የሲና ተራራን ማለፍ ነው ኦርቶዶክሳዊነት ወዳጆቼ። ስለዚህ ተመልከቱ፣ ጸሎት መጸለይ። ክርስቲያን የጸሎት ህይወት ሊኖረው ይገባል። ጸሎት ምንድነው? ይሄ የማያቋርጥ ጸሎት፣ ጥልቅ የሆነ ጸሎት ቀኑን ሙሉ በተለይም በፈተና ጊዜ ሐሳባችንን በክርስቶስ ላይ ለማድረግ የእርሱን እርዳታ ለመለመን ያግዘናል። ብዙ ወጣቶች እኮ ተስፋ ቆርጦ ህይወታቸውን የሚያጠፉት እኮ ያለ እግዚአብሔር ዓለምና ፈተናዋን ስለሚያስተናግዱ ነው። ያለ ጸሎት ስለሚያስተናግዱ ነው። ነገ አይታያቸውም። ሰይጣን በኃጢአት ይጫወትባቸውና ከዚያ በኋላ አንተ ምን ታደርጋለህ ለዚች ዓለም ይላል። አይ ምን ታደርጋለህ አንተ? እድሜ ልክን ጫት ስትቅም፣ እድሜ ልክን ስትጠጣ፣ እድሜ ልክን እንዲህ ስትሆን ምን ታደርጋለህ ይላል። ከክርስቶስ ጋር ከሆንክ ግን ብትወድቅ እንኳን ጠላቴ ወይ ደስ አይበልህ። በወድቅ ምን እላለሁ? እነሳለሁ። እርሱ ደግሞ ከኛ ጋር የሚሆነው ስንጸልይ ነው። ጸሎት ማለት እግዚአብሔርን ወደ ህይወታችን መጋበዝ ማለት ነው። እኛ ምን ወደውን ሰው ቤት እንጋብዘው የለም? ጽዋ ማህበር አዘጋጅተን ድግስ ዝክር ዘክረን እንጋብዘው የለም? እዴ ወንዶች የምትወዷቸውን ሴቶች እንደው የት ቤት ወስጄ ብጋ ክትፎ ቤት ነው ጭማቂ ቤት ወስዳት ብለ ስቃይህን የወደድካት ሴት እስክትደርስ ትበላ የለም? እንዴት ሰው እግዚአብሔርን ወደ ህይወቱ መጋበዝ ይቸገራል? እዴ እንዴት? ስለዚህ ምን አለ? መጸለይ። መጸለይ ጸሎት ትጥቅ ነው። ትጥቅ ነው መጸለይ። ስንጸልይ ማሸነፍ እንችላለን። ማሸነፍ ድል እናደርጋለን። ሁለተኛው መጾም ነው። መጾም በሉ። አሁን ጾም ደግሞ ከስጋ መታቀብ ብቻ አይደለም። ጾም ቆይ መብላት ኃጢአት ነው? ኃጢአት ነው አይደለም። ስጋ መብላት ኃጢአት ነው አይደለም። ኃጢአት ቢሆን በፍስክ ለምን እንበላለን? መብላት ኃጢአት ቢሆን ጨጓራን እግዚአብሔር አይፈጥረውም ነበር። እዴ
እኛ እንድንጾም የታዘዝነው መብላት ኃጢአት ስለሆነ ሳይሆን የመላእክትን ሕይወት እንድንለማመድ ነው። የእኛን ክርክር ተመልከቱ። አሳ ይበላል አይበላም? አንድ ሰው አሳ ይበላል አይበላም ብሎ የሚጠይቅ ሰው ለማወቅ አይደለም የሚጠይቀው፣ ለመብላት ነው የሚጠይቀው። እግዚአብሔር ምስክር፣ እኔ እንዲህ ብሎ የሚጠይቅን ሰው መልሼለት አላውቅም። አሳ ጾማለሁ ብዬው አላውቅም። መብላት ፈልገሃል፣ መተው ካልቻልክ ብላ። አንተን ውጤቱ የምትቀበለው። ለመብላት ካልፈለግን አንጠይቅም። ይሄንን አንጠይቅም። ሰው የሚጾመው የፍትወትን ኃይል ለመግደል ነው። በተለይ ስጋ ምኞትን ለማሸነፍ፣ ድል ለመንሳት። እኔ የፋሲካ አካባቢ የዘንድሮ ፋሲካ ዶሮ በዚህ ሰዓት ይታረዳል አይታረድም የሚሉ ሁለት መምህራን በዚህና በዚህ ሲመጡ ሰው በሙሉ እዛ ላይ ነው ሰፍሮ ያደረው። በሙሉ ይሄ ልክ ነው አይደለም? ልክ አይደለም። ይሄ እኛ የምንጾመው የጠላትን ረቂቅ አሰራር ማየት እንድንችል ነው። መመልከቻ ነው ጾም፣ መመልከቻ ነው። በደንብ ጠላታችን እኛ ላይ ያሰበው የምናውቅበት ትልቁ መሳሪያ ቢኖር ጾም ነው። ይሄ የሥጋ ምቾታችንን ትተን ትኩረታችንን ከእግዚአብሔር ጋር የምናደርግበት ነው ጾም። ትኩረታችን ይሄ ራሳችንና በእግዚአብሔር ፈቃድ መኖርን ራሳችንን የምናስለምድበት የምናሰለጥንበት መንገድ ቢኖር ጾም ነው። ጾም ነው። ስለዚህ ጾም የፍትወታችንን ኃይል እየቀነሰ ወደ እግዚአብሔር የበለጠ ያቀርበናል። ወደ እግዚአብሔር የቀረቡ ደግሞ ያበራላቸዋል እግዚአብሔር አይደል የሚለው መጽሐፍ? ወደ እግዚአብሔር ቅረቡ እርሱም ምን ይላቸዋል? ያበራላቸዋል። እግዚአብሔር ያበራላቸው ሰዎች ጨለማ የሆነውን ጠላታቸውን ማየት የሚችሉበት ኃይል ያገኛሉ ማለት ነው። የምንጾመው ለዚህ ነው። ስለዚህ ክርስቲያን ይጾማል። ቅዱስ ዮሐንስ አፈወርቅ ምን ይላል? ጾም የነፍስ ጋሻ ናት ይላል። የነፍስ ጋሻ፣ ነፍሳችን ጠላት እንዳይሰለጥንባት የምንከላከልበት ቢኖር ጾም ነው። ጾም ነው። ሶስተኛው ቅዱስ ቁርባን ነው። ቅዱስ ቁርባን ነው። ሰው ስጋው ደግሞ መቀበል ማለት አሁን ስለ ስጋው ደግሞ ራሱ ባውደ ምሕረት ትምህርት አይሰጥም አንዳንዴ። ለምን እንደ ቁም ነገር አናየውም። አንድ ሰው ግን ወንጌል መማሩ ዋና ተግባሩ ቅዱስ ስጋውና ክቡር ደሙን ምን ለማለት ነው? ለመቀበል። ይሄ ንስሐችን ወደ ቅዱስ ቁርባን መግቢያ በራችን ነው። አንድ ፊሎሳቢያ የተባለ ነገረ መለኮት ሊቅ ምን ይላል? ንስሐ የመንፈሳዊ ጦርነት መጀመሪያ ነው ይላል። ልክ ንስሐ ስንገባ ሰይጣን አመለጣችሁኝ ብሎ ነው ትግል የሚጀምረው። እኛ ግን አንድ ጊዜ መንገዱን ስለጀመርን እግዚአብሔር እያገዘን ስለምንጓዝ አያገኘንም። ከዚያ በኋላ አያገኘንም። እና ወጣቶች ለእግዚአብሔር መለየት አለብን። ይሄን ጉልበት እግዚአብሔር ይጠቀምበት። አይሻልም? እንደ ሸንኮራ መጣ የምትተፋ ዓለም ከምትጠቀምብህ እግዚአብሔር እንዲጠቀምብህ፣ ቤተክርስቲያን እንድትጠቀምብህ፣ ለክብር እንድትበቃ፣ ለክብር የሥጋውና የደሙ ሕይወት ክርስቲያን ይሄን መልመድ አለበት። ከዲያብሎስ ሽንገላ የምናመልጥበት ነው። ክርስቶስ ከኛ ጋር የሚዋሃድበት ነው። ክርስቶስን ከኛ ጋር ካደረግነው ጠላት እኛን መቅረብ አይችልም። በእኛ ሥጋ ነው ክርስቶስ ጠላትን ያሸነፈው፣ በእኛ። ስለዚህ አንድ ክርስቲያን ትጥቁ ይሄ ነው። ስለዚህ ወንጌል ሲሰማ ማለት አለ፣ እግዚአብሔር ሆይ ለሥጋውና ለደሙ አብቃኝ፣ አንተን ለመቀበል አብቃኝ ማለት አለብን። አሁን ብዙ እናቶች ምንድነው የሚሉት? እሑድ ጧት እስቲ እጄ ልጄ ላቁርብ ይላሉ። እውነት አሰብ ግን እንዲህ ይባላል? እንዲህ አይባልም። ለልጄ ብስኩት ልግዛ ነው የሚባለው እንጂ እስቲ እጄ ልጄ ላቁርብ አይባልም። እንዴ እኛስ እኔ እኮ አንዳንዴ ምን እንደሚገርመኝ ልንገራችሁ። እሺ የምናቆርባቸው ልጆቻችን የቤተክርስቲያንን ትምህርት አልሰማንም። እኛ የምናቆርባቸው ልጆቻችን አንድ ቀን እማዬ አንቺስ ለምንድን ነው የማቆርቢው ቢለን ምንድን ነው የምንለው? ቢለን እሱ ልጅቷ ብትለን ምንድን ነው የምንለው? መልሳለን? ምን ልንላት ነው? ኃጢአት ስለምሰራ ነው ልንላት ነው?
አይ ለኔ ስለማይገባኝ ነው ልንላት ነው? ክርስቲያኖች ይሄ ትጥቅ ነው። እኔ እንደው ለእንትን ልንገራችሁ ለትምህርት ወጣቶች አሁን እኔ ተወልጄ ያደኩት አማኑኤል መርካቶ መሃል ነው። መርካቶ መሃል ተወልዶ አዲስ አበባ ሰባኪ መሆን በቃ ከናዝሬት መልካም ነገር እንደመጠበቅ ነው። መርካቶ መሃል ወይ ነጋዴ ነው የምትሆነው ወይ ሌባ ነው የምትሆነው። ይኸውልህ ግን እንዴት መቁረብ አይቻልም? ሊቀ መዘምራን ምን እንደዚህ የምትመለከቱት መሃል 4 ኪሎ ነው የተወለደው። መሃል 4 ኪሎ ነው የተወለደው። ቄስ ነው። ይቻላል አይቻልም? ይቻላል። አንተ ይኸውልህ ሞኛቱን ስጋው ደግሞ መቀበል ፋርነት አይደለም። ፋርነት እንደውም ዓለም ስትጫወትብህ መኖር ነው። እሱ ነው ፋርነት። ይሄ ነው እንዳይመስልህ። ምናምን ድሬድ ምናምን ጸጉር መሰራት ለመጎተት ይመቻል ወዳጅ። አሁን እንደው እንትን እያደገ ነው። ጠላትነት፣ ጦርነት ምናምን እያደገ ነው። ጥላቻ እያደገ ነው። አንዱ ጎትቶ ነው ዝም ብሎ የሚያንደፋደፍ በጸጉር አይሆንም። ለነፍስ ብቻ አይደለም ምነግርህ ማለት ነው። ስለዚህ ሰው ምን ማለት አለበት? ስጋው ደግሞ መቀበል ትጥቅ ነው። ይሄ ትጥቅ ነው። ከክርስቶስ ጋር አንድ መሆን ሰው እንዴት ይጠላል? እንዴት ይሄን ይጠላል? ከክርስቶስ ጋር አንድ መሆን። አራተኛው ንቁነት ነው። እስቲ ንቁነት በሉ። በጣም የሚገርመው ብዙ ኦርቶዶክሳውያን ድንዙዞች ነን። እኔ እንደውም አንዳንዴ የሆነ ዲዲቲ ተደርጎብናል እንዴ ማምላክን የሆነ ያልገባን ነገር የተረጨብን ይመስለኛል። ለምን መሰላችሁ? ለቅድስና ለንጽህና። እስቲ ተመልከቱ። ማታ ናይት ክለቦቻችን ብትሄዱ ዲም ላይት በርቶባቸው ሲደንሱ የሚያድሩ ወጣቶች፣ በእርግጥ ሌሎቹም አሉ ብልጦች ናቸው። እነሱ ጎበዞች ናቸው። ተሸፍነው ነው ማንም አያውቃቸውም። እኛ ግን ምልክት አለን። መስቀል ምልክታችን። እኛ ምልክት አለን። አያችሁ? እና ብዙ ሴተኛ ዳሪዎችን ተመልከቷቸው እንዴ! ህይወታቸውን ለዝሙት አሳልፎ የሰጡ አብዛኞቹ የኛ ልጆች አይደሉም። አያሳዝንም እንዴ? ለስጋ ፈቃድ ተላልፈው ተሰጥተው ለምን አልነቁም? አለመንቃት ማለት ይሄ ነው። አለመንቃት። ጫት ቤቱን ተመልከቱ። የአሕዛብን ፈቃድ እየፈጸሙ አንዱ ምን ነገረኝ አንድ ጊዜ በጣም እንደማስተምረው ልጅ አለ ዩኒቨርሲቲ ያለ ልጅ እና ትንሽ ፓጋንስ ነገር ነበር፣ እምነት የለሽ ነው እና አስተምረዋለሁ እና ጫት ምናምን ይበላል። እኔ ትንሽ እንደው እግዚአብሔር እስኪገባው ድረስ ብዙም እሱን አልቃወመውም። አንድ ቀን ግን ምን አለኝ ራሱ እንዲህ አለኝ፣ አንተ አለኝ አንድ ቀን ጫት ሳልቅም አደርኩና አለ። እሺ እለዋለሁ። ሌሊት ይገርማል ኮካ ጠርሙስ ውስጥ አደርኳል። አሁን ሰው ኮካ ጠርሙስ ውስጥ ይገባል? እንደው ሎጂካሊ ሲያስኬዳል። ግን ሰይጣን እንዴት እንደሚጫወት አያችሁ? ለምን መሰለ? እንዲመለስ ነው። ፍራሽ ላይ የምተኛው ስትቅም ነው የሚለው ሰይጣን በህሊና ነው። ክርስቲያኖች ንቁ። መጽሐፍ እንዲህ ነው የሚለን። አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። እንደ ተራበ አንበሳ ነው እኛን የሚዞረን ማን? ጠላታችን ዲያብሎስ። ስለዚህ ምን አለ? ንቁበት። ንቁበት በሉ። አሁን እንንቃበት። በቃ ቅድም እንዳልኩ ጠዋት ስትወጣ ከቤት እኔ ኦርቶዶክሳዊ ክርስቲያን ነኝ ብለህ ንገረውና ስትወጣ ጠላት ሰይጣን ላይ ነቅተህበት ነው የምትወጣው እንዴ። አንዳንድ ጊዜ ዝም ብላችሁ ወጣቶች አስባችሁታ፣ አንዳንዴ ዝም ብለን ሌሎች አህዛብ እኛ ጋር አብረው እየዋሉ አብሮ የሚሰግድበት ሰዓት ሲደርስ ሰዓት ይደርሷል ብሎ ሲነሳ ኦርቶዶክሱ ፈዞ ነው። እውነት አሰብ አያሳዝንም? እንዲህ ይለናል አንድ ሊቅ ዮሐንስ አጺር ይባላል። ይሄ አባት ምን ይላል? ጠላት ንቁ መሆናችንን ሲያይ ጦርነት እንዳለብን እንዳናስብ ሊያዘናጋን ይፈልጋል አለና ንቃታችን ተግተን እንድንጠብቀውና በመንፈሳችን ከእግዚአብሔር ጋር እንድንስማማ ጠላት እኛን ወደ ጥፋት ለመምራት የሚያደርገውን ስውር ሙከራ እንድናውቅ ይረዳናል ይላል። ንቃት፣ እዚህ መንቃት። ሌላው ስመ ኢየሱስ መጥራት። እስቲ ስመ ኢየሱስ መጥራት ብሎ የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ። ስመ ኢየሱስን በኦርቶዶክሳዊ ለዛ መጥራት ምን ብለን ነው የምንጠራው? የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረኝ፣
እኔን ኃጢአተኛው ልጅን ማረኝ ጋሻ እንዲሆን ይሄን ጦርነት ስንዋጋ ብቻችንን አይደለንም። በቤተ ክርስቲያናችን ያሉ ቅዱሳን መላእክትን ጨምሮ በአሸናፊነታቸው ጠላትን ያስጨነቁ ያሳፈሩ ታላላቆቹ ቅዱሳን እንደ ደመና ዙሪያችንን የከበቡ ብዙ ምስክሮች አሉ። ቅዱስ ጳውሎስ ይህን ጥቅስ ነግሬያችሁ ላብቃ። ምንድነው የሚለን? እዚህ ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ነውርን ንቆ በፊቱ ስላለው ደስታ፣ ስለ ራሱ አይደለም፣ ስለኛ ደስታ፣ በፊት ስለሚሰጠን ደስታ መከራውን የታገሰው ነውርን የናቀው። ስለዚህ እነዚህ ደመና የሰማዕታቱ የጽናት መንፈስ፣ የሊቃውንቱ በሃይማኖት የመታመን መንፈስ፣ የጻድቃንና የቅዱሳን የተጋድሎ መንፈስ ከኛ ጋር ነው። አብረን በመሆን ክርስቲያኖች ጠላታችን ዲያብሎስን ዓለምንና ምኞትን ካሸነፍን በድል ካደረግን የሰማይ አክሊል የኛ ይሆናል። ከዚህ ጋር ትህትናን ገንዘብ እናድርግ። ትህትና ትልቁ ጠላትን ምኞትን ዓለምን የማሸነፊያ መንገድ ነው። አንድ አባት በጣም ትልቅ አባት ነው እና በጸሎት በጣም የበረታ አባት ነው። ሰይጣን በዝሙት ፈተነው፣ ሰይጣን በስድብ ሞከረው፣ አልቻለው፣ አሸነፈው። ይሄ አባት አንድ ቀን በቃ በውዳሴ ከንቱ በትዕቢት ልጣለው አለና ጸሎት እየጸለየ ሳለ የእግዚአብሔር መልአክ መስሎ ገባ። እኔ የምወድህ እና አንተም የምትወደኝ የእግዚአብሔር መልአክ ቅዱስ ገብርኤል ነኝ፣ እግዚአብሔር ጸሎትህን ሰምቷል፣ ደስ ብሎታል ምናምን ሲለው ሰይጣን ነው። እንዲህ ሲለው ጠረጠረና ሰይጣን አላለው፣ የእግዚአብሔር መልአክ ያለው አቤት አለው። የተሳሳተ ክፍል ገብተሃል አለው። እኔ መልአክም ማስተናገር ሰው አይደለሁም። ተሸንፎ ሄደ ዲያብሎስ። ስለዚህ ክርስቲያኖች በኦርቶዶክሳዊ ጥባትና መንፈስ ይሄንን ዓለም አሸንፈን መልካሙን ጦርነት ድል አድርገን አባቶቻችን ያገኙትን ሰማያዊ መንግስት እንድናገኝ መትጋት ይጠበቅብናል። እግዚአብሔር ለዚህ ክብር የበቃን ያድርገን።